ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አላችሁ? እኔ አለሁ፣ ፈጣሪ ይመስገን። ዛሬ ደግሞ እሺላችሁ የመጣሁት ጋይስ የሆነ ነገር ታውቃላችሁ፣ አዲስ ነገር ነውና ያመጣሁት። እሱ ምንድነው ካላችሁ ለረጅም ጊዜ ሳልም የነበረውን ተሳካልኝ ጋይስ። እንደ ደስ እንዳለኝ ማለት ነው ልነግራችሁ አልችልም። እና እሱን ላሳያችሁ ነው የመጣሁት፣ ደስታዬን ላካፍላችሁ ነው የመጣሁት። እና ይህንን ቪዲዮ እስከ መጨረሻው ቪዲዮን ላይክ አድርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱና ዛሬ ወርቅ ገዛሁት ጋይስ፣ ወርቅ ገዛሁት። እኔ እንደ እስከ መቼ ድረስ ለማን ብዬ ነው የምለፋው ብዬ ወርቅ ገዛሁት። ወርቅ እንዴ እኔ አግድን ጅሩ እኔ ከማን በታች ነው ወርቅ ማለብሰው ብዬ ወርቅ ገዛሁት። እና ወርቅ በጣም ነው የምወደው፣ የአንገት ወርቅ፣ የጆሮ ጌጥ እና በጣም ነው የምወደው። የእጁ እንኳን እሱ ሌላ ሰው ነው የሚገዛው፣ እኔ ሳይሆን የሚገዛ ሰው አለ፣ የእጅ ማለት ነው። የእጅ እኔ አልገዛም፣ ወዶ ሳይሆን በግድ ይገዛል። እና ዛሬ ወርቅ ገዛ። እሱን ደግሞ ላሳያችሁ ጋይስ። ዝግጁ ናችሁ? ወርቄን ለማየት ዝግጁ ናችሁ? በቃ ለብዙ ጊዜ ሳልም የነበረው በጣም ወዶ ወርቅ ነው የገዛው። ደግሞ መዳሜ ናት የገዛችልኝ፣ በራሷ ብር እንዳይመስላችሁ፣ ደግሞ በራሴ ብር ነው የገዛችልኝ። እና እሱን ላሳያችሁ ነው የመጣሁት። የአንገት ወርቅና የጆሮ ነው የገዛሁት። በጣም ደስ አለኝ፣ በጣም ማለት ነው። እና በቃ የምትፈልጉ ነገር ሲሆንላችሁ በጣም ትደሰታላችሁ። እና እንደ ዛሬ ደስተኛ ሆኜ አላውቅም። በቃ እንዴ እኔ መቼ ነው ወርቅ የምገዛው? መቼ ነው እየለፋው ለማን ነው የምለፋው እላለሁ አንዳንዴ ማለት ነው ቁጭ ብዬ። ከዛ ዛሬን ኪታርጌ ገዛሁት፣ ብሬን አስቀምጬ። ቤተሰብ ብሯን አትልቅም እንዴ? የት ነው የምትወስዱ? የት ነው የምታረገው ይሉኛል። እና እኔ ደግሞ ዛሬ አስቀምጬ ወርቅ ገዛሁበት። እንዴ ለራሴ ሳሎን ነው እንዴ ለሰውም ሆኖ መጀመሪያ ለራሴ ቀድሞ ለራሴ። እና ያን ወርቅ ላሳያችሁ፣ የገዛሁት ወርቅ ለማየት ዝግጁ ናችሁ ጋይስ? ዝግጁ ናችሁ? ገብታችኋል ወይስ አልገባችሁም? ይሄን ወርቅ ለማየት ላሳያችሁ። የገዛሁት ወርቅ 1 2 3 የገዛሁት ወርቅ ይሄን ወርቅ ሲገዛ ያደርኩት በህልሜ ነው። ከእንቅልፌ ስነሳ ህልም ነው ጋይስ። የአንገት ገዛው፣ የጆሮ ጌጥ ገዛው። ደግሞ በጣም የሚያምረው ነው የገዛሁት። ከዛ ስነሳ ሌሊት 8 ሰዓት ነው፣ ከሌሊቱ ማለት ነው። ለጥ ብዬ ተኛሁት። እንዴት እንደተናደርኩ! ምን አለበት እውነት ቢሆን ማለት ነው። በእውነት ምን አለበት እውነት ቢሆን ምን ችግር አለው? ደግሞ ወርቁም ቀን ደርሶ ቀን መጥቶ እንገዛለን። እንዴ ሁሉም እኮ በእኛ ነው የሚመጣው እንጂ በራሱ አይደለም። ስንሰራ ሁሉም ነገር ይመጣልና ተስፋ አለን። ለዛሬ ደግሞ የገዛሁት እቺ መጫወቻ ናት፣ ወርቅ አይደለች። በዚህ እንጫወት እንጂ ምን እናርክ ጋይስ። እና ከዛ ስነሳ ህልም ነው 8 ሰዓት ብድግ ብዬ ስነሳ አንገቴ ላይ ምንም የለም፣ ጆሮዬ ላይ ያለችው እቺ ናት። እንዴ በውስጥ የማልሞ ስተኛ መጣብኝ። እሺ ምን ላድርግ? ግዴታ መግዛት አለብኝ ወይስ ምን ላድርግ? አሁን እስቲ ንገሩ። እገዛለሁ ብቻ ጤና ይስጠኝ፣ ሌላ ምንም አልልም። ጤና ይስጠኝና እገዛለሁ። ይሄንን ቪዲዮ ደግሞ እንዳትረሱት፣ ላይክ ሰብስክራይብ ማድረጋችሁን እንዳትረሱት። እንግዲህ አበረታታኝ ጊዜ
ቢያንስ ሞኒውኝ እስቲ ወርቅ ልግዛ እንዴ ምን ነው አበረታቱ እቺን ነገር አረሳትም እቺን እንደ ወርቅ ነው ማለት ወርቅ ሲገዛ አጥላታለሁ ሰብስክራይብ ማድረጋችሁ እንዳትረሱ